ኮምፕሊመንታሪ አንግል የሚባሉት ተደምረው 90 ዲግሪ የሚሰጡ አንግሎች ናቸው። ለምሳሌ ቴታና አልፋና ቴታ ብንላቸው እነዚህ ሁለቱ ኮምፕሊመንታሪ ናቸው የሚባለው ተደምረው 90 ዲግሪ የሰጡ እንደሆነ ነው። እነዚህን ለይተን ያወጣንበት ምክንያት ምናልባት ጎላ ብሎ እንዲታይ ወደ ትራያንግል ብንመለስ እዚህ ራይት አንግል ትራያንግል ላይ የማንኛውም ትራያንግል እንደመሆኑ መጠን ማንኛውም ትራያንግል የውስጣዊ አንግሎቹ ተደምሮ 180 ይሰጣሉ አይደለም። ከ180 ዲግሪው ደግሞ አንዱ ከሶስቱ አንግሎች አንዱ 90 መሆኑን አውቃለሁ። ስለዚህ እነዚህ ሁለቱ የቀሩኝ አንግሎች አልፋና ቴታ ተደምረው 90 ቢሰጡኝ ነው ማለት ነው ትራያንግል 180 ዲግሪ የሚሰጠኝ። እና ኮምፕሊመንታሪ አንግሎችን የራይት አንግል ትራያንግል የቀሩት ሁለት አንግሎች አድርገን ልናስባቸው እንችላለን። እና እዚህ ጋር ይሄኛውን ሳይዶቹን ስም አውጥተን እንላቸው ኤ ቢ እና ሲ ብለን ብንመድባቸው እና የአልፋን ሳይን ብንፈልግ የአልፋን ሳይን ለመፈለግ ስፈልግ ኦፖዚት ኦቨር ሃይፖቴኑስ አደርጋለሁ አይደለም። ለአልፋ ኦፖዚት ሳይድ ቢ ነው። ሃይፖቴኑስ ሳይዱ ደግሞ ያው ሲ ነው። ስለዚህ የአልፋ ሳይን ለማግኘት ብፈልግ ቢ ኦቨር ሲ አድርጌ ነው ማለት ነው የማገኘው። ተመሳሳይ ቀለም ጽፎ ሳይሻል አይቀርም። ቢ ኦቨር ሲ አድርጌ ያገኛለሁ ማለት ነው የአልፋን ሳይን። የአልፋን ኮሳይን ደግሞ ማግኘት ብፈልግ አሁን ደግሞ አድጀሰንት ኦቨር ሃይፖቴኑስ ብዬ የአልፋ አጠገብ ያለችው አንግል ሳይድ ኤ ነች። የኦቨር ሲ አድርጌ በዚህ መልክ አገኛለሁ። በአንጻሩ የቴታን ደግሞ ሳይን ብፈልግ የቴታ ኦፖዚት ሳይድ የሚሆነው ኤ ነው አይደለም ከፊት ለፊቱ ያለው። ስለዚህ ይሄ ኦቨር እና ሃይፖቴኑሱ የኦቨር ሲ ይሆናል። ሃይፖቴኑሱ ለሁለቱም አንድ አይነት ስለሆነ ማለት ነው። ኮሳይኑን ደግሞ ልፈልግ ብል የቴታን ለቴታ አድጀሰንት ሳይድ ቢ ነው። ቢ ኦቨር ሲ ያደርጋለሁ እና እዚህ ጋር እንደምናየው የአንዱ ሳይን የአልፋ ሳይን የቴታ ኮሳይን ነው፣ የአንዱ ሳይን የሌላው ኮሳይን ነው እና ስለዚህ ሳይን አልፋ እኩል ይሆናል ኮስ ቴታ ብዬ ላስቀምጥ እችላለሁ። መቼ አልፋ እና ቴታ ተደምረው 90 ከሰጡኝ ማለት ነው፣ ኮምፕሊመንታሪ ከሆኑ ማለት ነው።